ሁሉን ቻዩ ጌታ እግዚአብሔር በእርሱ የሚያምኑትንም ሆነ የማያምኑትን በእርሱ ላይ ሲያሾፉ በእጅጉን ይቆጣል። ለዚህም ነው መጽሐፍ ቅዱሳችን በገላትያ 6:7 አትታለሉ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳል የሚለው። ምንም እንኳን እጅግ ባለጸጋ፣ አዋቂ፣ ታዋቂ ባለስልጣን ብንሆን እንኳን እግዚአብሔርን እበልጣለሁ ብሎ ማሰብና እርሱም ላይ የሹፈት ቃል መናገር እንዲሁም ስልጣኑን መጋፋት ዋጋ ያስከፍላል። እነዚህ 5 ታዋቂና ተጽዕኖ ፈጣሪ ሰዎች እግዚአብሔር ላይ በማሾፋቸው ምክንያት ሕይወታቸው በአጭሩ ተቀጥፏል። የቢትልሱ ጆን ሌነን ታሪክ የሚያስታውሰው ዕውቅ ሙዚቀኛ፣ የሙዚቃ አቀናባሪ፣ በ1960ዎቹ እንደ አውሮፓውያን አቆጣጠር የቢትልስ መስራች የነበረ ሰው ነው። ቢትልሶች በድንቅ ሙዚቃቸው በዛን ዘመን ለ10 ዓመታት ያህል ሙዚቃውን ተቆጣጥረውት ነበር። በ1966 ሙዚቀኛው ሌነን ከአንድ የአሜሪካ መጽሔት ጋር ባደረገው ቃለ መጠይቅ ላይ ያለው እንዲህ ነበር። ክርስትና በቅርቡ ያበቃለታል፣ ይጠፋልም። ይህ እንደሚሆን ጥርጥር የለኝም። እርግጠኛ ነኝ። ኢየሱስ ክርስቶስ ጥሩ ነበር፣ ግን ተከታዮቹ የቀለሉ ናቸው። ዛሬ እኛ ከክርስቶስ በላይ ታዋቂዎች ነን። እነዚህ ቃላቶቹ ታዲያ ከደጋፊዎቹ፣ ከቤተሰቡ ከፍተኛ ቁጣ አንቀሰቀሱ። ብዙ ሰዎች እሱ ያለበትን የማስታወቂያ ፖስተሮቹን በእሳት አቃጥለው ምን ያህል እንደተቆጡበት ገለጹለት። ይህ ሁኔታ በስተመጨረሻ በ1970ዎቹ የቢትልስ ውድቀትን እንዲፋጠን አደረገው። በዲሴምበር 8 1970 አሁንም እንደ አውሮፓውያን አቆጣጠር ነው። ሌነን በአንዱ አድናቂው 6 ጊዜ ጭንቅላቱን በጥይት ተመቶ የቤቱ በራፍ ላይ ተገደለ። አሟሟቱም ኢየሱስ ላይ በማሾፉ ምክንያት የተመዘዘ መዘዝ ሲሆን አሟሟቱም አሳዛኝ ሆኗል። ማርሊን ሞንሮይ በ1950ዎቹ እና በ1960ዎቹ እንደ አውሮፓውያን አቆጣጠር በአሜሪካ የታዋቂነትን ጣሪያ የነካች አክተር፣ ሞዴል እንዲሁም ዘፋኝ ነበረች። ለ10 ዓመታት ያህል በቢልቦርድ ሰንጠረዥ ቀዳሚ ቦታን ይዛም ነበር። በዚህ ወቅትም በፊልሙ ዘርፍ ከፍተኛ ተከፋይ በመሆን እስከ $200 ሚሊዮን ለመሰብሰብ ችላለች። በአንድ ወቅት የፊልም ቀረጻ ላይ ያለች ታዲያ አገልጋይ ቢሊ ግራሃም ይጎበኛታል። በዚህም ወቅት የእግዚአብሔር መንፈስ ስለ ክርስቶስ አዳኝነት እንዲነግራት እንዳሳሰበ እና ፈቃደኛ ከሆነችም ሊያወራት እንደሚፈልግ ይነግራታል። እሷም ካዳመጠችው በኋላ በማፌዝ እንዲህ አለችው፣ እኔ የእናንተን ኢየሱስ ክርስቶስ አልፈልገውም። ቢሊ ግራሃም በድጋሚ ሊያስጨንቃት አልፈለገም፣ ትቷት ሄደ። ይህን ካለች ከሳምንት በኋላ ማርሊን በመኝታ ክፍሏ ሞታ ተገኝታለች። የሚታመነውም ራሷን እንዳጠፋች ነው። ዕውቁ ቶማስ አንድሪውስ ግዙፉን የታይታኒክ መርከብን የገነባው ይህ ዲዛይነር፣ ይህ ሰው እንደ ምኞቱ በዚያን ጊዜ ከነበሩት መርከቦች ሁሉ ልዩና ግዙፍ መርከብ የሆነውን መርከብ ለመስራት ችሎ ነበር። ይህንም ኃያል የሆነ አስደናቂ መርከብ ከሰራ በኋላ አንድ ሪፖርተር ቶማስን አንድ ጥያቄ ጠይቋል። እንዲህ ብሎ፣ ይህ መርከብ ምን ያህል ደህንነቱ አስተማማኝ ነው? እስቲ ንገረኝ። ቶማስም ሳቅ እያለ አይቶት፣ እግዚአብሔር ራሱ ቢሆን እንኳን ይህን መርከብ ማስመጥ አይችልም፣ ይህን ያህል አስተማማኝ ነው ብሎ መልሶለታል። ከዛ በኋላ ታይታኒክ የመጀመሪያውን ጉዞ አድርጎ የተፈጠረው ምን እንደነበር ሁላችንም እናውቃለን። መርከቡ ብዙ ሰዎችንና ንብረትን እንደያዘ ሰምጦ ቀርቷል። መርከቡ እግዚአብሔርን ሳይሆን ተፈጥሮን መቋቋም አቅቶት ከባህር በታች ስብርባሪ ሆኖ ቀርቷል። ታንክሬዶ ነቨስ ዕውቁ ፖለቲከኛ፣ የብራዚል ፕሬዝዳንት የነበረው ይህ ሰው መሪ ለመሆን ቅስቀሳ እያደረገ ባለበት ወቅት 500,000 ድምጽ ከፓርቲው ካገኘ እግዚአብሔርም ቢሆን ከስልጣኑ ሊያስወግደው እንደማይችል፣ አቅም እንደሌለው ተናግሮ ነበር። ከዛም ተሳክቶለት ያሰበውን ድምጽ አግኝቶ ፕሬዝዳንት ሆኖ ሳይሾም በፊት በጠና ታመመ። ከዛም ብዙም ሳይቆይ ከዚህ ዓለም በሞት ተለየ። ዕውቁ ሙዚቀኛ ካዙዛ ዕውቁ ብራዚላዊው የሙዚቃ አቀናባሪ፣ ዘፋኝና ገጣሚ የነበረው ይህ ዝነኛ ሰው በሪዮ ዴ ጄኔሮ በነበረው የሙዚቃ ትዕይንት ላይ ሲጋራ እያጨሰ ከአፉ ወደ ሰማይ ጭሱን ካቦነነ በኋላ እግዚአብሔርን እንዲህ አለው፣ እግዚአብሔር ይህ ላንተ ነው። ከዚህም በኋላ በምድር ብዙም ሳይቆይ ካዙዛ በ32 ዓመቱ በሳምባ ካንሰር ተሰቃይቶ በሞት ተለይቷል። ምንም ማንም ብንሆን
አንድ ነገር እንድናስተውል ፈልጋለሁ። እግዚአብሔር አይዘበትበትም። እናም ሁላችንም የዘራነውን ልናጭድ በስተመጨረሻ ግድ ይለናል። ስለተከታተላችሁም እግዚአብሔር አብዝቶ ይባርካችሁ፣ ጸጋውንም ያብዛላችሁ። በቪዲዮ ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን አትርሱ።